አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? የተክቢራ ድምጽ እየተሰማችሁ እንደሆነ ኢንሻአላህ ተስፋ አረጋለሁ። እንዴት ናችሁ? ዛሬ በአዲስ ቪዲዮ ነው የተመለስኩት። እንግዲህ የበዓል ዋዜማ እኔ ጋ እንዴት ነው ላሳያችሁ ብዬ ነው። በነገራችን ላይ ይሄ ቤት አጸዳድተን ጨርሰን ከሰዓት ነው ዛሬ የመጨረሻው ቀን ስለነበር ጾመኛ ነበርነ። አልሐምዱሊላህ እንግዲህ አላህ ይቀበለን ሁላችንን በያለንበት አላህ የውስጣችንን መሻት ይፈጽምልን የዘወትር ዱዓዬ ነው። እና እዚህ እንደምታዩት ያው ልብሳችንን የፍራሽ ልብሳችንን ቀያየረን ምናምን ባለፈው አሳይቻችኋለሁኝ። ያው እነዚህ ለመታጠብ ምናምን ቀለል ያሉ ናቸው፣ በጣም ነው የሚያምሩት። ግን ደግሞ ያን ያክል ጠንካራ አይደሉም። ያው ለጊዜው ይሆናሉ። እኔ ኢንሻአላህ ወደፊት ያው መጅልስ ስለማሰራ ብዬ ስለማስብ ለጊዜው ጠቅመውኛል እንጂ ያን ያክል ብዙም አይደለም ጥንካሬያቸው። ብቻ ቀያየር ናቸው። መቼም ተኩሽው አትሉኝማ። የሚተኮስ አይነት ልብስ አይደለም። ሀቂቀት የሚተኮስ ማለት የሆነ ተኩስ ቢነካው የሚቃጠል አይነት እንትን ነው። እና እንደምታዩኝ ያለባበስኩ ነው። በነገራችን ላይ በዚሁ አጋጣሚ የዛሬ አመት ሳውዲ ነበርኩኝና ያው በቃ ታውቃላችሁ እንጃ በጣም ነው የሚከፋው በዓል በሰው ሀገር ወላሂ። በቃ የልጆቼ ፎቶ ይላክልኛል፣ በየጊዜው ይላክልኛል። ግን በቃ በዓል ሲሆን በጣም ነው የምጠብቀውና ትንሽ ቆየት ሲልብኝ ያው እንጃ ብዙ እናቶች ትረዱኛላችሁ። በጣም ነበር ማለቅሰው የምረበሸው ምናምንና ዛሬ ደግሞ አልሐምዱሊላህ በቃ አላህ አሳክቶልኝ ወላሂ በቃ አገሬ መጥቼ ልጆቼ ቤተሰቦቼ ጋር በመሆኔ በጣም ደስተኛ ነኝ። ዛሬም ባሁሉ እየተናነቀኝ ነበረ ማለት ይሄን ቀን በጣም ናፍቀው ነበር። የራሳችሁን ስራ መስራት፣ እንግዳችሁን በቤታችሁ መቀበል፣ የሆነ በቃ ከሰው ቁጥጥር ውጭ ወጥታችሁ በራሳችሁ ዓለም መኖር። በቃ ሁሌ መዳም ጮኸትን ያው ሁሉ በቃ እንትን ብሎኝ እዚህ በመድረሴ በጣም እድለኛ ነኝ። አልሐምዱሊላህ ሁሌ ነው አላህን የማመሰግነው። እናንተም አላህ በቃ ብሏችሁ በቤታችሁ በሀገራችሁ በሰላም መታችሁ ልጆቻችሁ ጋር ቤተሰቦቻችሁ ጋር የምትወዱት ሰው ጋር በሰላም ያኑራችሁ። ሁሌ ነው ዱዓ ማረገው። እና እንደ እያልኩኝ ያለባበስኩኝ ጨራረስኩኝና ከዛ በኋላ ያው ዛሬ እንደነገርኳችሁ ጾም ስለነበር እንግዲህ ቀለል አድርገን ትንሽ እንፈራርሻለን። ያው ነገ ነው ኢንሻአላህ በዓላችን። ስለዚህ ለዛሬ ቀለል አድርገን እንፈራርሸውና ፍጡራችንን እናፈጣጥራለን ምናምን። ከዛ በኋላ እንግዲህ ኢንሻአላህ ደግሞ የነገውን ማሳያችሁ ነው የሚሆነው ውሏችንን። ለዛሬው እንግዲህ በዚህ ሁኔታ ነው ያሳለፍነው። ያው ብዙዎቻችን የበዓል ጊዜ በጣም ቢዚ ነው የምንሆነው። ያው ታውቃላችሁ በየመሃሉ ልጆቼ እዚህ አሁን እየጠሩኝ ምናምን ይሄዳለሁ ምናምን እና በቃ ግን አልሐምዱሊላህ ወላሂ በጣም እንጃ ደስ ከማለቱ የተነሳ እንባ ሁሉ የተናነቀኝ ነበረ። ከብዙ ጊዜ በኋላ ስለነበር የመጣሁት። ባለፈው ኢድን እዛ አከበርኩኝ፣ ከዛ አረፋን ነው እንጂ ከዛ በፊት ለብዙ አመታት ሳውዲ ስለነበርኩኝ ይሄ ዲባብ ናፍቆኝ ነበረ እላችኋለሁ። እንግዲህ እናንተም የናፈቃችሁ በሙሉ በሰላም ለሀገራችሁ ያብቃችሁ። ወላሂ ሁሌ ዱዓዬ ነው። እና በመካከልም እንግዲህ ተክቢራው ኢንሻአላህ እንደምሰማችሁ ተስፋ አረጋለሁኝ። እና እንዲህ ያረግን ቤታችንን ፋፋ እያረግን ነው። ወላሂ በጣም ነው ደስ የሚለው። በዓልና ረመዳን ኢትዮጵያ በጣም ነው የሚያምረው። ሀቂቃን እዛ እኔ እንጃ እዛም አከብራለሁ። በእርግጥ ብዙ ጊዜ ኢጃዛ ወጣለሁኝ ባለቤቴ ጋር ፈታ ብለን ዘና ብለን እናከብራለን። ግን ደግሞ በሀገር ሲሆን የበለጠ ያምራል። ወላሂ ነው የምላችሁ በጣም ነው ደስ የሚለው። በቃ ቤተሰብ ከጎናችሁ ነው ምናምን ልጆቻችሁ ጋር የምትወዱት ሁሉ። ያው እኔ በዚህ አመትም ያው ትንሽ የጎደለ ነገር አለ። እሱም ባለቤቴ እዛ ነው ያለው ውጭ ነው ያለውና ኢንሻአላህ እሱ መጥቶ ስናከብር ደግሞ ሙሉ ይሆናል እንጂ ያው
ግን ልጆች ጋር በመሆኔ ቤተሰቦች ጋር በመሆኔ ደስተኛ ነኝ። በዛም ላይ ደግሞ ይሄ በቃ ከሰው ቤት መውጣቴ በቃ እኔ እንጃ በጣም ያው ስልችት ያላችሁ የአረብ ቤት ስልችት ያላችሁ ትረዱኛላችሁ ይሄን ስልና በጣም ነበር የሰለቸኝ እውነት ለመናገር። ያ ሁሉ በቃ ብሎ ግን ያው አልሐምዱሊላህ ለዚህ መብቃቴ በጣም ነው ደስ የሚለኝ እውነት ለመናገር። እና ያው በየመሃሉ ልጆች ጋር ሲሄድ ወዲያ ስል ወዲህ ስል ምናምን ያው የምታግዘኝም እህቴ ያለች አብረን ነው የምንሰራው። ያው ግን ያው ልጆች ጋር ሲሆን ትንሽ ከበድ ይላል እውነት ለመናገር። በዚህ አጋጣሚ 3 4 5 ልጅ ኑሯችሁ ብቻችሁን የምትሰሩ እናቶች በጣም ነው የምወዳችሁ፣ በጣም ነው የማደንቃችሁ። ትንሽ ከበድ ይላል። ያው እኔ እንግዲህ ለመጀመሪያ ነው ማለት የሶስት ልጆች እናት ነኝ፣ ግን ደግሞ ይሄንን ሁኔታ ገና እየተጋፈጥኩት ነው። ብቻ አልሐምዱሊላህ በጣም ነው ደስ የሚለው። በዚህ መልኩ መፈራረስ ጀመርን። ቀለል አድርገን ያው ለነገው እንትን እንዳይለብን ቀለል አድርገን ነው እንትን ያልነው። ይሄ ውሃ እያሳየኋችሁ ነበር፣ ዘምዘም ውሃ ነው። ይዛችሁ መምጣት የምትችሉ ልጆች ከዛ ይዛችሁ መምጣት ትችላላችሁ። ኤርፖርት ገዝታችሁ እዛው ያሽጉላችኋል። ከፍላችሁ የራሷ የውሃይቱ ትኬት ትሰጣችኋል፣ የወረቀት በዛች ኢትዮጵያ ስትመጡ ትቀበላላችሁ። ልክ ሻንጣችሁ ጋር ነው አብሮ የሚመጣውና ያዙ። እዚህ እንጃ ያው ከዛው የሚመጣ ሰው ካልሆነ የዘምዘም ውሃ ብዙ ጊዜ አይገኝምና ይዛችሁ ብትመጡ ደስ ይላል። ከዛ ፍጡራችንን ሰራራን። በዚህ መልኩ እያፈጣጠን ነው ሾርባ ምናምን ቤት ያፈራውን ትንሽ ቅቅል ሰርተናል ምናምን ብቻ አፈጣጠርን አልሐምዱሊላህ። ከዛ መብራት ጠፋ፣ ሀባችንን በላን ምናምን። እዚህ ጋር ቡና ሰዓት ደረሰ፣ ግን መብራት ጠፋ። በጣም ነው የሚያስጠላው መብራት ሲጠፋ በነገራችን ላይ። ከዛ በቃ ያው ቡናችንን ጠጣጣን ምናምን የሆነው። ኢንሻአላህ በቀጣይ እንገናኛለን። መልካም በዓል ለሁላችሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ።